ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው መካከል ማነው ፊት ያድግ ነበራል በእግዚአብሔርና በሰዎች መካከል ስለዚህ እግዚአብሔር ሌላ ሰው ሌላ ስለዚህ በጥበብና በቁመት ሲያድግ የነበረው እየበላ ነበር ማለት ይህ የሚበላው ምግብም ፍጡር ነው ከማርያም የተገኘው ስጋ ፍጡር ነው ያ የተፈጠረን አካል ማምለክ በራሱ አግባብ አይሆን ምክንያቱም አምላክ እኔን አምልኩኝ ይላል ከኔ ውጪ ሌላ አማልክት አይኑርልህ እኔ እያለ የሚናገረው አንድ አምላክ አለ እሱም አብ ነው ተግባባ ስለዚህ አንዱን አምላክ ነው እንጂ የሚመለከው ኢየሱስን ማምለክ በራሱ በጣም ከባድ ኃጢያት ነው የሚሆነው እንደ ባይብሉ አስተምሮ ሆነ ለማለት ነው እስቲ ምን ትያለሽ እስካሁን ባየነው ነገር ብዙ ነገር እናገራለሁ ያው ደሙላችን መልስተሽ እኔ በባህሪ ምን ነው ደምሰሽ እዚህ አሁን አይሰማም ይሰማል እንዳልኩ ቅድም ብዙ ጊዜ ማዳመጥ በጣም እወዳለሁ ብዙ ነገሮች ምክንያቱም የሰው ልጅ ሲሳሳትም ትክክል ሲሆንም በአነጋገር ውስጥ ነው የምታገኝበት ኦንላይን ላይ ቁጭ ብላችሁ ለምታዩ በጠቅላላ ትምህርት ይሆናችሁ ይሄ ማለት ነው ማለት አሁን ያወራኝ አይ ዶንት ኖ ያንተ አስተምሮት ምን እንደሆነ አላውቅም ኦርቶዶክስ ፕሮቴስታንት ሙስሊም የሃይማኖት ተቋም አይኖርህም አላውቅም በእርግጥ ግን አሁን ከነገርከኝ የተረዳሁት ምንድነው መመለክ ያለበት መሰበክ ያለበትም መዘመርም ብቻ ኤቭሪቲንግ የሚገባው ጋድ ነው እግዚአብሔር ነው ያንተ አስተምሮት ክራይስት እንትን ነው ነብይ ነው አይ ቲንክ አይደል አስተምሮት ክርስቶስ ይሄ ማለት ወደ ምን ይመራናል መሰለ ወደ ስላሴ ይመራናል እኔ ሃይማኖቴ ፕሮቴስታንት ነው በጴንጤ አስተምሮት በጠቅላላ እንዴት ነው የሚተናወነውን ድርጊት በጠቅላላ አክሰፕት አደርጋለሁ ፐርሰናሊ እና አሁን አንተ የመጣህልኝ ዋነኛው ጎሉ ምን መሰለ ስላሴ ማለት በአጭር መንገድ እንዴት ላስረዳ መሰለ አንድ ነገር ሶስት ሆኖ ማለት ነው አንድ ነገር ሶስት ሆኖ ማለት ፎር ኤግዛምፕል ሰን አሁን ፀሐይ ላይት አለው ብርሃን አለው አይደለ ሙቀት አለው ለጤናችን ደግሞ ቫይታሚኖች አሉት አይደል ግን ፀሐይ ስንት ናት አንድ ናት አይደል ቴንክ ዩ ክርስቶስ ስጋ ለብሶ የመጣው ወልድ ነው ወልድኒ ሚንስ የእግዚአብሔር የአብ ፍቃድ ከመጀመሪያው from the beginning ከመነሻው ስንመጣ የሰው ልጅ በኃጢአት ወድቋል ምናምን ተጨማልቋል ያንን ግን ሊሰርዝ ወይም ደግሞ ያንን የኃጢአት ቀንበር ሊሰብር መምጣት የነበረበት ክርስቶስ ነበር ግዴታ ማለት ነው ክርስቶስ ማን ነው ለሚለው ጥያቄ ደግሞ ሰው ነብይ ቢሆን ነብይ እኮ አለ በመድራችን ሙሴም እኮ ነብይ ነበር ነቢያቶች እኮ አልፈዋል በመድር ላይ አልፈዋል ግን ከወንድና ከሴት ፍቃድ ነው ነብዮች የተወለዱት እሺ ክርስቶስን ለየት የሚያደርገው ከወንድ ፍቃድ አልተወለደም የተወለደው ከእግዚአብሔር ከአብ ፍቃድ ነው ሴልጅ በየትኛውም አስተምሮት በየትኛውም የጤና እንትን ብትሄድ ብቻዋን ልትወልድ አትችልም አይደል ይሄ ሁላችን ኦብቪየስ መናቀው ነው እና ግዴታ ክርስቶስ ካወላለዱ ጀምሮ አምላክ መሆኑን የምታውቀው ካወላለዱ ካፈጣጠሩ ጀምሮ ፕላስ ደግሞ ክርስቶስ እኔ አምላክ ነኝ የሚል የባይብል ቨርስ የለም ምትል ከሆነ አለ ባይብል ላይ ሜቢ አሁን ላይ አጀንዳ እኔ ጋር የለም ግን ላውጣልህ የምችላቸው ጥቅሶች አሉ ብዙ የባይብል ቨርስ ኢሳይያስ ቅድም የነገርከኛል ብዙ ጊዜ የእስልምና አስተምሮቶች ጓደኞች የሚሉኝ እንዳልኩ ብዙ ቦታ ሲሄድ ማዳመጥ በጣም ወዳለውና ሚነግሩኝ ምንድነው ኢሳይያስ መጽሐፍ ወደ አምላኬና ማርያም ሄዳ ስትጠጋው አትንኪኝ ገና ነኝ ወደ አባቴና ወደ አባትሽ ወደ አምላኬና ወደ አምላክሽ እስካረግ ድረስ ከሰው ጋር መነካካት እንደማይችል የነገራት የባይብል ቨርስ አለ ኢሳይያስ ላይ ነው አይ ቲንክ አይደል እሱ እና ዮሐንስ ላይ ኢሳይያስ ላይ እርግጠኛ ዮሐንስ ችግር የለም እና እሱ የባይብል ቨርስ ላይ ማለት ነው
ዳይሬክት ያለው የተናገረው ነገር ከሞት መነሳቱን አንድ ፋክት ነው ማረጋገጫ ነው ገባ ይሄ አሁን እያወራ ያለው አካል ከሞት ተነስቶ ነው እያወራ ያለው እሺ ከሞት ደግሞ የሰው ልጅ በፍጹም ሊነሳ አይችልም ነቢያቶች ሞተዋል መጥምቁ ዮሐንስ እኮ ተቀልቷል እነ ሙሴ ምናምን እኮ ሞተዋል ግን ደግሞ ከሞት የተነሳ የለም ሜን ፖይንት ይሄ ነው እንደዛ አላት እንኳን ካልከኝ እንደዛ ያላት ከሞት ከተነሳ በኋላ ነው እሺ የመሞቱን ዜና ሁላችንም እናውቃለን የተራራው ቅድም እንዴት ነው ማቴዎስ ነው ቅድም የተራራው ስብከት ያወራኸኝ ነበር ሰይጣን ሊፈትነው ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ታይም ላይ ማለት ነው እሱ የመሞቱ ታይም ላይ ነው በቃ 40 ቀንና 40 አሁን በኦርቶዶክስ በብዛት የሚታወቀው የጾም ታይም ማለት ነው እሱ እንዴት ነው ክርስቶስ የሚሞትበት ታይም ነው እንደሞተ ፋክት ነው ማለት ነው ማቴዎስን አንስተህልኛል ከዛ በኋላ ከተራራው ስብከት በኋላ መጡ ወታደሮች ያዙት ምናምን ብዙ ነገር አለ ተገደለ የሰው ልጅ ሁላችንም እናውቃለን አሁን ቤተሰብ ውስጥ አያት ቅድማያት ምናምን ቅድማያትን አታውቃቸው ሞተዋል ይሲ ልታነሳቸው አሁን ላይ አትችልም ሊነሱም ደግሞ አይችሉም እና ነቢያቶች አሉ ግን ነቢያት ስለሆኑ ብቻ የተነሱ እንዴት ነው የተነሳ ይላል ክርስቶስ በባህሪው አምላክ ስለሆነ ራሱ ባህሪው ሳይሆን ሰውነቱ ሁሉ ነገር አምላክ ስለሆነ ከሞት ተነስቷል አንድ ሁለተኛ ነገር ማለት ይሄ አሁን ባይብል ቨርስ ብዙ መጥቀስ ምንችለው ነው እኔም አንተም እንጠቅሳለን ችግር የለውም ለመጥቀሱ ግን አንድ በደፈናው እንኳን ስነግርህ ክርስቶስ ከሞት መነሳቱ አንድ ከሞት መነሳቱ አንድ ከድንግል ማርያም መጸነሱ ሁለት አላዛር አላዛር እህቴ አላዛርስ ብሎ ኮሜንት ያደረገልኝ ነበር የትኛው ነብይ ነው ሙታን ሲያስነሳ ያያህ ወሬ በራል ላይ ነው ግን በክርስቶስ ስም ይላል አይደለ በስሙ ያመኑ ይላል አላዛር አሁን ለምሳሌ ማን ነው ያስነሳ አምላክ በቀር እስትንፋስን የሚሰጥ የለም እናምናለን በዚህ አይደል እኔም አንተም እናምናለን አው ግን መነንዬ ኢየሱስንም ያስነሳው እግዚአብሔር ነው ይሄንንም ሰው አላዛርንም ያስነሳው በእግዚአብሔር ፍቃድና በልመና ነው ስለለመንክ ስለሰማኸኝ አመሰግናለሁ ሁሌም እንደምትሰማኝ አውቃለሁ ብሎ በፊቱ ስለነበሩት ሰዎችም ምስክርነትን ተናግሮ አላዛር ሆይ ተነሳሉ እና ነቢያት ደግሞ ለምሳሌ ያስነሳሉ ተነሳለ አላዛር ሆይ ተነስ እኔ አንተ ቤት መጥቼ አንድ ነገር ልንገርህ የቤተሰብህ አካል ካልሆነ ደግሞ በጣም አክብረህን ካልሆነ በስተቀር መንገደኛ የሚያልፈው ምን ያለው ምናምን ከተቀመጥክበት ተነስ ስላለው ተነሳም አይደል ኢቭን ኖርማል ሰው ያስነሱ አካላቶች እንዳሉ ታውቂያለሽ ግን ማን ነው ቆይ አስጨርሰኝ ፕላስ ደግሞ ማርያም ክርስቶስን ስታገኘው የመግደላዊት ማርያም ሳትሆን ማርያም እግሩ ስር ቁጭ ብላ ትማር የነበረው ማርያም ልክ ክርስቶስን ስታገኘው እኔ አንተ እንደምታስነሳው እምነት አለኝ ብለዋለች በሰው ላይ አንተ ሰውን እግዚአብሔር ነው እንጂ እስትንፋስ የሚሰጠው ይላል ቆይ ለነገርሽ በቃ አሁን ከመጀመሪያው ጀምሮ ላሳይሽ የተናገርሻቸው ፖይንቶች አሉ መጀመሪያ ስላሴ ብለሽ ተናግረሻል ስላሴ የሚለው ነገር ፀሐይን መስለሽ ተናግረሻል ይሄ ያው እናንተ ተላላችሁ እንጂ መጽሐፉ ላይ የለም የመጀመሪያው ነገር ስላሴ የሚል ኮንሴፕት የሚሆን ገባኝ ፀሐይ ኤግዛምፕል ነው የሰጠው ገባኝ አረጋ አንደርስታንድ አድርገሻለሁ ግን ባይብል ቨርስን ለመናገር መጀመሪያ ማን ነው ምሳሌ ለማምጣት ቅድሚያ የሚቀድመው መረጃ ነውና ባይብል ላይ ኢየሱስ ከስላሴዎች አካላት አንዱ ለመሆኑ ምንም መረጃ የለም ኢቨን ስላሴ የሚል ነገርም የለም ወርድ የወርዱ ጉዳይ ያጣላና ወርድ ኖር አልኖረ ችግር የለውም ኦሬዲ የለም ወርዱ እሱ አይደለም ግን አስተምሮቱም የለም በመጀመሪያ ደረጃ ባይብል ላይ አንድም ቦታ ስላሴን ያስተማረ ነብይም የለም ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት የሚያስተማር አንድም ነብይም የለም አልነበረም ወደፊትም
አይኖርም። ይሄንን ባይብል በእርግጠኝነት መረጃ ካለ የምታመጪው ነገርና ምናየው ይሆናል ማለት ነው። እዛ ላይ እናውራ መጀመሪያ ወይስ ያልሻቸውን ልጨርሳቸው? እሺ ጨርስ። እሺ ሌላኛው ከሞት ማስነሳት የሚለው ነገር ከሞት ማስነሳት የነቢያት ባህሪ። ለምሳሌ ኤልሳ ከሞት አስነስቷል። ኤልሳ የሞተን ሰው አስነስቷል። ኤልያስም በተመሳሳይ ሌሎች ነቢያቶችም ይኖራሉ። ግን ሁለት ከጠቀስን በቂ ነው። ማንን አስነሳ? ኦኬ ላሳይሽ መረጃ። አይ ኤልሳ ስለማላቅ ነው የሆነት። አለ መረጃ አለ። መረጃ ከፈለግሽ አውጥቼ ያሳይሻለሁ። ነቢያቶች ከሞት ያስነሱ ነበር። ኢየሱስ ታዲያ ለምን አስነሳ ከተባለ ኢየሱስ አንደኛ ስልጣን ተሰጥቶታል። ማቴዎስ ወንጌል ምዕራፍ 18 ቁጥር 28 ላይ ምን አለ? በሰማይና በምድር ስልጣን ተሰጠኝ ብሏል ኢየሱስ። ስለዚህ ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ አለቀ። በቃ ጨርሷል። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። ስለዚህ በራሱ የሚያደርገው ነገር ምንም የለም። ካደረገም ቅድም እንዳለው አላዛርን ሲያስነሳው ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ አለ። ስለዚህ ያ ያደረገው በራሱ ሳይሆን አምላክ እንዳዘዘው ነው። ሲጀመር ኢየሱስም አልተነሳም፣ ራሱ ሳይሆን የተነሳው አምላክ ነው ያስነሳው። ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ የአባቶቻችንን አምላክ ኢየሱስን አስነሳው ይላል። የአባቶቻችን አምላክ። ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ኢየሱስ እናንተ ሰቅላችሁ የገደላችሁትን ኢየሱስ እግዚአብሔር አስነሳው ይላል። ማን ያስነሳው? እግዚአብሔር። እዛ ጋር የአባቶቻችን አምላክ ብሎ የጠቀሰው እዚህ ጋር ኢየሱስን ማስነሳቱ ግልጽ የሆነ አባቱ ማስነሳቱን ይናገራል ማለት ነው፣ በራሱ ሳይሆን። ሌላኛው እስቲ ስላሴ ላይ እስቲ እናርግና እስቲ አንቺን የምጠይቅሽ እኔ ቅድም ስናገር የነበረው የአንድ አምላክ ኮንሴፕትን ከማስተማር ውጪ የስላሴን ኮንሴፕት ያስተማረ አንድ ነብይ እስቲ ስጭኝ ከባይብል ላይ እንደው መታቂ ከሆነ እስቲ አንድ ነብይ ይሄ ነብይ ይኸው ስላሴን አስተምሯል የምትይበት እስቲ አንድ ጥቅስ ካለ። ስለ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እስቲ ኮንሴፕት ያስተማረ አንድ ነብይ ካለ እስቲ ቆይ ከክርስቶስ በፊት ክርስቶስ ላይ እንመጣለን። ከዛ በፊት አለ አንድ ነብይ ይኖራል ግን ስለማላቅ ነው። ኦኬ እሺ ችግር የለውም። እሱን ካመጣሽ እናያለን ኢንሻአላህ። እስቲ አሁን አንቺ የምታስቢውና ኢየሱስ እኔ ሙስሊም ነኝ። ደነገጥሽ? ምን ነው? ኢንሻአላህ ስትል ያወኩት እንጂ ሙስሊም አልመሰልከኝም። እሺ ለዛ ከሙስሊም ውጪ ማን ነው ነብይ ነው ብሎ የሚያምን? አልተሰቀለም ብዬ እየተከራከርኩሽ እኮ ነው። አልተሰቀለም? እስቲ እናውራ። ችግር ቆይ እናውራ እስቲ ስላሴ ላይ እናውራና ከዛ በኋላ ነው። ቆይ አንዴ ስላሴ እስቲ ኢየሱስ ያስተማረበት አለ ብለሽኝ ነበርና እስቲ አንድ ጥቅስ ነገር ምን ብለሽኝ ነበር? አሁን እኮ ግራ ገባኝ። ሙስሊም ስላሴ የሚያስረዳ አንድ ጥቅስ ንገረኝ። ማነው ነገር አለ? አይ ቲንክ ዮሐን ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለ ጥቅስ እሺ ነበር። እዛ ላይ ምን አለ? ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ጠቅሰሽ ነበር አይደለ? በነገራችን ላይ ደስ የሚል ውይይት ነው የምታደርጊውና በዚሁ ቀጥይ። እኔም ደስ ይለኛል እንደ አይነት ሰው ሳገኝ ዝም ብዬ ነው ማዳመጥ። እስቲ ይሄ ስላሴን ያስረዳል ብለሽ ታምኛለሽ? ምን ይቅርታ በጣም እንትና አልጠበኩም ሙስሊም ትሆናለህ ብዬ። እሺ ምንድን ነበር ጥያቄ? እስቲ ምን ጠብቀሽኝ ነበር? እኔ እንጃ ማለት ስለ ባይብል ቨርስ ይሄን ያህል ቁርአን ታይማችሁ አልቆለ መጽሐፍ ቅዱስ ይሄን ያህል የምታነቡት? ይቅርታ ጥያቄ ነው። ችግር የለም እናነባለን፣ ቁርአንም እናነባለን፣ ሁለቱንም እናነባለን። እኔ ለምሳሌ አባቴ ኦንሊ ጂሰስ ነውና በዛ ምክንያት ነው ማጠናውና ያ ነው ምክንያት የምራሱ። እሺ እስቲ አሁን ይሄ ጥቅስ ኢየሱስን አምላክ ያደርገዋል ብለሽ ኦር ከስላሴ አንዱ ነው ብለሽ ሊያሳምን የሚችል አንድ ጥቅስ አንድ ነገር አለ? ኮንሴፕት ወልድ ነው ክርስቶስ
ወልድ ማለት እኮ መወለድ ማለት ባይብል ላይ ምን አለ መሰለሽ? መዝሙረ ዳዊት ምዕራፍ 91 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ምን ማለት ነው? ተራሮች ሳይወለዱ ማለት ሳይፈጠር ስማርት። ስለዚህ መወለድ ማለት መፈጠር በሚለው ይመጣል። ስለዚህ ኢየሱስ እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው በዳዊት ከተማ ስለተወለደው ኢየሱስ ነው። ተግባባ? በዳዊት ከተማ የተወለደ ኢየሱስ አለ። የተወለደ ደግሞ ከሴት ነው የተወለደው። ገላትያ 4:4 ላይ እሱም ከሴት የተወለደውን ልጁ ላከ አለ። ስለዚህ የተወለደው ከሴት ነው፣ እናቱም ማርያም ነች። ተግባባን? ስለዚህ መወለድ ማለት መፈጠር መሆኑን ከተስማማን ኢየሱስ ከሥላሴዎቹ አንዱ ነው ለሚለው እስቲ አንድ መረጃ ምናልባት እዚሁ ላይ እንቁምና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ሲል እስቲ ምንድን ነው ለማለት የፈለገው? ጌታ መሆኑን ማስረጃ ነው አንተ የፈለግ? እሺ እሱን ካልሽ እሺ ስጭኝ እስቲ። ጌታ መሆኑ እኮ ቀደም ነገርኩሽ። ኢየሱስ ጌታ ነው ሲባል አይደለም እኔ ጌታ ነው ስትይ ጌታ ነው አይደለም አላለሽም። ግን ጌትነቱ የባህሪ ነው የጸጋ ነው የምልሽ። ምክንያቱም ጌታ አደረገኝ ተብሎ የተነገረላቸው ብዙ ሌሎች ነቢያቶች፣ ለምሳሌ ማንን ልጥቀስልሽ መሰለሽ? ለምሳሌ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 3 ላይ በግብጽ ምድር ላይ እግዚአብሔር ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው ከተባለ ቅድም ኦሪት ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 3 ላይ ምን አለ? እግዚአብሔር በግብጽ ምድር ላይ ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው ስንል እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ስለዚህ እግዚአብሔር ኢየሱስን ጌታም አድርጎታል፣ ክርስቶስም አድርጎታል። ስለዚህ ጌትነቱ የሹመት ነው ስንል በምክንያት ነው። በሹመት ያገኘው ነው እንጂ በራሱ ጌታ ሆኖ አይደለም። በራሱ ጌትነት ያለውማ አብ ነው። በራሱ ጌትነት ያለው የማይሻር ጌትነት ያለው አብ ነው። ለዛ ነው ኢየሱስ የሚሻር ጌትነት እንዳለው ሲናገር የአንደኛ ቆሮንቶስ ይመስለኛል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ እስቲ ላንብብልሽ። ይሄንን ጥቅስ ማለት ነው ላንብብልሽ። አንደኛ ቆሮንቶስ ላይ የሚገርም ጥቅስ አለና እንዲህ ይላል። ተመልከች ምን እንደሚል። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉም ከእግሩ በታች አስገዝቶለታል ማለት ምዕራፍ 15 ሁሉ ከእግሩ በታች አስገዝቶለታልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉን ያስገዛለት አብ ነው። ልባል ሁሉ ይገዛለታል ኢየሱስ ግን ሁሉን ካስገዛለት በቀር ነው አለ። ስለዚህ ከዛ መጨረሻ ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ኢየሱስ ራሱ ሁሉን ላስገዛለት ይገዛል። ሁሉን ያስገዛለት ደግሞ አብ ነው። እግዚአብሔር የሚገዛም አይደለም የሚገዛ እንጂ የሚገዛ አይደለም። አንዱ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በአስተናባሪነቱ ላይ ረዳት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት አንድ አምላክ አለ። ያ አንዱ አምላክ ኢየሱስን ባሪያ አድርጎ ልኮታል። ራሱ ምን አለ? ትንቢተ ኢሳይያስ ልብ አድርጊ። ትንቢተ ኢሳይያስ ላይ ሲናገር ትንቢተ ኢሳይያስ ምዕራፍ 61 ላይ ማለት ነው። ምዕራፍ 61 እንዲህ ይላል፣ ተመልከቱ። የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነት። ምዕራፍ 42 ላይ እዛው ጋር ምን ይላል? እነሆ ደግፌ የያዝኩት ባሪያዬ አለ። ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእሱ ላይ መንፈሴን አድርጌያለሁ፣ እሱም ለአሕዛብ ፍርድን ያወጣል አለ። ስለዚህ ይሄ ባሪያዬ እያለ የሚጠራው እግዚአብሔር ኢየሱስ መሆኑ ግልጽ ነው። ዮሐንስ እዛው ትንቢተ ኢሳይያስ ምዕራፍ 49 ላይ አሁንም በእግዚአብሔር ዓይን ከብሬያለሁና አለ ኢየሱስ። አምላኬም ጉልበት ሆኖኛልና ያዕቆብ ልብ አድርጊ፣ አምላኬም እያለ ይናገራል። ያዕቆብን ወደ እሱ እንድመልስ እስራኤልንም ወደ እሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ከምን ጀምሮ? ከማህፀን ጀምሮ የሰራኝ እግዚአብሔር አለ። ስለዚህ ኢየሱስ ከማህፀን ጀምሮ የተሰራ ነው ሲባል የተፈጠረ ነው። ለዛ ነው የእግዚአብሔር ትንቢተ ኢሳይያስ ምዕራፍ 44 ቁጥር
4 ላይ ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። ሁሉን የፈጠርኩ አለ። ልብ አድርጉ። ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ። ከእኔ ጋር ማን ነበር አለ? ማንም። ብሉይ ኪዳን ላይ የሚናገረው አብ እንደሆነ ግልጽ ነው። ከእኔ ጋር ማን ነበረ? ማንም የለም እያለ የሚናገረው እሱ ነው። እንግዲህ እዚህ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ደግሞ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ልብ አድርጊ። ከእኔ በፊት አምላክ አልተሰራም ከእኔም በኋላ አይሆንም አለ። ስለዚህ ኢየሱስ ከሱ በፊት አምላክ አልተሰራም፣ ይቅርታ አንዱ አምላክ አብ ከእኔ በፊት አምላክ አልተሰራም ካለ፣ ከእኔም በኋላ አይሆንም ካለ፣ ኢየሱስ ደግሞ ምን አለ? ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል ካለ፣ ኢየሱስ የተሰራው ነኝ እያለ ከተናገረ፣ አንዱ አምላክ ደግሞ ከኔ በፊት ማንም አልተሰራም ከኔም በኋላ ማንም አይሰራም ካለ፣ እንግዲያውስ ኢየሱስ የተሰራ ከሆነ አንዱ አምላክ አልሰራም ካለ ኢየሱስ አንዱ አምላክ አለመሆኑ ግልጽ ማስረጃ ነው። ስለዚህ ይሄ አንዱ አምላክ ሁሉን የፈጠረ እንጂ ራሱ የተፈጠረ አይደለም። ስለዚህ ያ ነው ያለው ነገር። ስላሴን የሚያስረዳ አንድም ቦታ የለም ነው የምልሽ ባይብል ላይ አንድ ቦታ። እስቲ እንደው አለ ካልሽኝ እስቲ እሱን እኔ ውስጥ አንድ ጥቅስ ካለ አንድ ጥቅስ እንኳን ካለ የስላሴ ነው። ኦር ደግሞ ኢየሱስ አምላክ ነው የሚልም ካለ ማምጣት ትችላለሽ፣ ችግር የለውም። ኢየሱስ አምላክነቱን ያዝ እስቲ ስጭኝሽ። ብዙ ቦታ እንትና ሙሴ አምላክ መሆኑን ታውቂያለሽ? ምን አምላክ ሙሴ አምላክ መሆኑን ታውቂያለሽ? ሙሴ አይደለም ሰው ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር በፈርዖን ላይ አምላክ አድርጎ ልኮኛል አለ። አምላክ አድርጎ ልኮኝ። ማን ነው አምላክ ያደረገው? እግዚአብሔር። አሁን አምላክ ሲባል ሁለት አይነት አምላክነት አለ ባይብል። አሁን ይቅርታ አሁን አንደኛው እሺ አቋርጥ ስለ በሙሴው ጉዳይ ማለት ነው እንትን ነው። አሁን የባይብል ዘርፍ ይሄ እንዴት ነው? የመጽሐፍ ቅዱስ ቃል ቀጥተኛ ትርጉም አይተረጎምም በባህሪው። እንደዛ ሁለት አይነት አምላክነት አለ ሲባል ልነግርሽ እኮ አላዳመጥሽኝም። አንደኛው የባህሪ አምላክ አለ፣ ሁለተኛው የጸጋ አምላክ አለ። ስለዚህ ባይብል ላይ ነቢያቶች ሁሉ የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል፣ ግን አምላክ ሆኖ አይደለም። የባህሪ አምላክ ሳይሆኑ የጸጋ አምላክ ነው። ኢየሱስም የጸጋ አምላክ እንጂ የባህሪ አምላክ ተብሎ አንድም ቦታ አያውቅም። ስለዚህ ልክ ሌሎች ነቢያቶች አምላክ በተባሉበት ምን አለ ራሱ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 34 ላይ እንዲህ ይላል፣ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው፣ ልብ አድርጊ፣ አምላክ ካላቸው የእግዚአብሔር ቃል የመጣላቸው ሰዎች ነቢያቶች ሁሉ አማልክት ተብለዋል፣ አምላክ ኤሎሂም ተብለዋል። አይሽ? ስለዚህ አንዱ አምላክ በባህሪ የራሱ አምላክነት ሲሆን ኢየሱስ ግን በመገኘት ያገኘው አምላክነት ነው። አንድም ቦታ ደግሞ አምላክ ተብሎ አልተጠራም። በነገራችን ላይ ሰዎች ብለውት ሊሆን ይችላል ያሉት፣ ግን ለምሳሌ አንድ ጥቅስ መጥቀስ እንችላለን። እሱንም ካየን ችግር የለውም። ግን ኤኒዌይስ እስቲ ካለ እስቲ አሁንም ንገረኝ እስቲ አንድ ቦታ ኢየሱስ አምላክ ለመሆኑ የሚያስረዳ እስቲ ካለ ምንን ይሄ ወይ ይሄኛው እንትን ካለሽ ስቅለት ላይ ማውራት እንችላለን። አለዛ ተዘጋጅተሽበት እንትን እንዳይለሽ ላስጨንቀሽ ፈልጌ አይደለም፣ ያው እናውራ ስለተባለ እንጂ። የሆነ ቃል እየፈለኩልህ ነው። እሺ ለዛ ነው እንትን ያልኩት። አስታውሽ፣ እኔ አውጣልሻለሁ በቃልሽ የሆነ ነገር በእኛ እነግርሻለሁ። ምን ቦታውን ነው ጥቅሱን አላውቀውም እኮ እሱን እየፈለኩ ነው። ሀሳቡን አስታውሽ፣ ሀሳቡን እኔ አውጣልሻለሁ። አምላኬ ኦኬ። እዚህ ጋርም የላኩልኝ ነው። ቶማስ ጌታ አምላኬ ብሎ ጠርቶት ያውቃል። አሁን እኮ ጌታ። ከዛ በተረፈ እግዚአብሔር በሚለው እኔ አላምንም። ኤል በሚለው እቀበላለሁ። አሁን ኤል ማለት አምላክ ነው። አዎ እቀበላለሁ። ኤል ማለት አምላክ ነው። በእውነት እቀበላለሁ። ኤል ማለት ጋብርኤል ነው። ኦኬ። አሁን አንተ እያልከኝ ያለህ እኮ ሆነም ቀረም አሁን ኢየሱስ አምላክ አይደለም አምላክ ነው የሚለው ባይብላችሁ ራሱ እግዚአብሔር ነው እያልከኝ፣ ለዛ ልሰግድ የሚገባው ለእግዚአብሔር ነው እያልከኝ ነው።
ከዛ በመቀጠል ደግሞ አንተ ደግሞ እግዚአብሔርን አላመልክም እኔ እግዚአብሔርን አላምንም እግዚአብሔርን አይደለም ማን ማመልክ እግዚአብሔር የሚለውን ጠርቶ ታያቀም እኮ ነው የሚልሽ መነንዬ እኔ እንዳመልከው እንዴት ታረጋለህ መነንዬ እኔ እግዚአብሔር ብሎ ጠርቶ ያቀም እኮ ነው እያልኩሻለሁ እግዚአብሔር ማለት እግዚ ለተመልከች እግዚ ማለት የአጋስት ማለት ጌቶች ማለት ነው በግዕዝኛ እግዚ ማለት ደግሞ ጌታ ማለት ነው ተግባባን ብሔር ማለት ደግሞ የሆነ የዓለም ገዢ ወር ደግሞ እንደዚህ ብሎ ነው ራሱ ትርጉሙ ይሄ ማለት ነው ወይም ደግሞ መድኃኒ ዓለም አሁን ግን ቆይ እሱ ማለት ግን ሳይሆን ሲጀመር ራሱ የነበረበት ሀገር ሌላ ሀገር ነው ምንድነው እስራኤል የሚባለው ራሱ ከሱ በኋላ ስለመጣ ማለት ነው አሁን የብዙሃን አባት ማለት ነው እኔ አሁን ኢብራሂም ሆኖ ስሜ ፓስፖርት ላይ ሌላ ሀገር ሲሄድ የብዙሃን አባት ተብዬ መጻፍ አለብኝ እንደዛ ነው የምታምነው ወይስ ኢብራሂም ላባሳ በታኔን እንደተረጎምክልኝ ማለት እኮ ነው ስም ሲተረጎም የብዙሃን አባት አሁን ኤሎሄ ማለት ኤል ገባኝ ኤል ማለት አምላክ ማለት ነው በቃ እንጂ እኮ አሁን እሱ ትርጓሜ እሺ በቃ ባጭሩ ስሙ ምንም ይሁን ምን እኔ በኢየሱስ አምላክ አምናለሁ በቃ ኢየሱስን በላከውና ኢየሱስን በፈጠረው አምላክ አምናለሁ በቃ ምንም ጥያቄ የለውም እግዚአብሔር ተባረክ አይወሰድም ግን ባይብል ላይ የተሰጠው እስቲ አሁን አንቺ አምላክ ይጸጸታል ብለሽ ታምኛለሽ ይጸጸታል ብለሽ ታምኛለሽ አንዱ አምላክ ይጸጸታል ብለሽ ታምኛለሽ ይጸጸታል ማለት ባደረገው ነገር ይጸጸታል ብለሽ ታምኛለሽ አንዱ አምላክ አላምንም ግን አሁን በብሉይ ኪዳን ላይ ስናይ የኖህ ጊዜ ሰዎችን በማጥፋቱ እግዚአብሔር በጣም ተጸጸተ ድጋሜ በውሃ ላላጠፋችሁ ቃል ገባለሁ ብሎ እስቲ መነን ጥቅስ ልስጥሽ አውጫለሁ ጥቅስ ልስጥሽ እሺ እስቲ አንደኛ ሳሙኤል ምዕራፍ 15 እሺ አንደኛ ሳሙኤል ላይ አልከኝ አንደኛ ሳሙኤል ምዕራፍ 15 ሲጀመር ጌታዬ ያለው ኢየሱስን አልነበረም ምንድነው ያለው መሰለሽ እዛ ጋር ዮሐንስ ወንጌል አይ ቲንክ 28 ላይ ያለው አብን ነው እየተናገረ ያለው ለምሳሌ ይሄንን የመሰለ ጥቅስ ማየት እንችላለን ኦሪት ዘፍጥረት ላይ ተመሳሳይ ጥቅስ አለ ሎጥ ነው አይ ቲንክ አብርሃም ይሁን ሎጥ ብቻ አለ እዛ ላይ አሳይሻለሁ ይሄን መጀመሪያ ልመልስልሽና ምን አለ ጌታዬ አምላኬ እሺ ጠይቂኝ አንተ አምላክ መመለክም ያለበት መዘመርም ያለበት ለእግዚአብሔር ነው እግዚአብሔር ነው አምላክ ብለህ ነው አንተምና ሁሉን ለፈጠረው ለእግዚአብሔር ለአንዱ አምላክ በነገራችን ላይ እግዚአብሔር የሚለው ስምም ቢብሊካል አይደል ያስረዳኸኛለህ እሺ ዘመርም ያለው እግዚአብሔር ነው ያልከኝ ነው አይደል አንተ እግዚአብሔርን ታምናለህ እሱን ደግሞ እናውራ እግዚአብሔር የሚለው ስም ኢትዮጵያ ውስጥ ነው ያለው ወይ መልስ ገብቶኛል እግዚአብሔርን እኔ በእግዚአብሔር ሳይሆን ማምነው በኢየሱስ አምላክ አላህ በሚባለው ነው ማምነው ኢየሱስ በሚናገርበት ቋንቋ አላህ እንደሆነ ታውቂያለሽ መረጃ ልስጥሽ ኢየሱስ የአረማይክ ቋንቋ ተናጋሪ ነው መለኒ በአረማይክ ቋንቋ ንግግር ደግሞ አምላክ ማለት አላህ ማለት ነው ይሄን ታውቂያለሽ እዛው ጋር እስቲ ጉግል አድርጊ ሌላ ስልክ ያልሽ ልስጥሽ መረጃ ልስጥሽ አንዴ እሺ ምን ታደርጊያለሽ መሰለሽ አረማይክ ዲክሽነሪ ብለሽ ግቢ ወይ ደግሞ እኔ እንትን አርጌ ላሳይሽ ይችላል ላሳይሽ አዙሬ በአረማይክ ቋንቋ ለምሳሌ ኤሎሄ ለመሰበክታኒ አለ አይደል አምላኬ ስለምን ተውከኝ አለ ስለምን ተውከኝ ስለዚህ አሁን ኤሎሄ የሚለው ቃል በራሱ አምላኬ የሚለው የኢየሱስ ቋንቋ የኢየሱስ ንግግር ነው በአረማይክ ቋንቋ ገብተሽ አረማይክ ባይብል ላይ ብትሄጂ አላህ እያለ ነው የሚያስቀምጠው አምላክ ለሚለው ቃል አላህ እያለ ነው የሚያስቀምጠው በግሪክኛ ቲዮስ ይሉታል
በዕብራይስጥኛ ኤሎሂም ይሉታል፣ ወይ ደግሞ አምላክ ለሚለው ኤሎሃ ይሆናል፣ አማልክት ለሚለው ኤሎሂም ተብሎ ይቀመጣል። ስለዚህ አላህ የሚለው ሴሜቲክ ቋንቋ እንደመሆኑ መጠን እነዚህ አረማይክ፣ ዕብራይስጥና አረብኛ ሴሜቲክ ቋንቋዎች ናቸው። ሴሜቲክ ላንጉዌጅ ከሚባሉት ውስጥ ነው የሚመደቡት። አላህ ይላል ተመልከች፣ አል ኢላህ ማለት ነው ተመላኪው ማለት ነው። ተመላኪው ብቸኛ የሚመለክ ማለት ነው። ኤሎሂም ማለት አማልክት ነው። ኤሎሃ ሲሆን ደግሞ አምላክ ነው። ተመልከች ተመሳሳይነታቸው። በኢየሱስ ቋንቋ ደግሞ አላህ ይሉታል። አላህ ወይ ደግሞ እንደ አክሰንታቸው እንደ ዲያሌክት ይባላል። ለምሳሌ ዴናነሽ እና ደናነህ እንደሚባለው ማለት ነው። ኤሎ ብለው ይናገራሉ፣ አላህ ብለው ይናገራሉ። ዘመነን እግዚአብሔር ሳሙኤል ሳኦልን ነው የሚለው። ሳሙኤል ሳኦልን ላይ ንጉስ እንድትሆን አለቃ ምንድን ተቀባዘ። እግዚአብሔር እንዲህ እግዚአብሔር ላከኛል። ላኪው ማን ነው? እግዚአብሔር ላከኝ። ተናጋሪ ማን ነው? የሰው ልጅ ነው የተላከበት። አሁን ከዚህ በኋላ እግዚአብሔር ሊናገር ነው። ጀመረው ለምን እግዚአብሔር ይናገራል? መነን የእግዚአብሔር ይናገራል። ቀጥይ። አሁንም የእግዚአብሔርን ድምጽ ሰማል። አሁን ያጠፋቸው ይቅርታ፣ አሁን እንደዚህ አጥፋቸው ተብሎ የታዘዙት የጠፉት ሰዎች በምን ምክንያት ነው? ምን አጥፍተው ነው? በጣም ቁጥር 2 ላይ ቁጥር 1 ላይ እንዲህ ይላል። ልባርክ ምን እንደሚል ቁጥር 2 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ምን አለ? እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አማሌቅን ሊበቀል ነው በልጅ ልጆቻቸው ከ400 ዓመት በኋላ በልጅ ልጆቻቸው መጀመሪያ ያደረጉትን ነገር ሊበቀል ማን ጋር መጣ? የአማሌቅ የልጅ ልጆች ጋር መጣ። አማሌቅ ያን ያደረገውን ነገር ነበር ያደረጉት። ያደረጉትማ እንዲህ አለ። ይኸውልህ የሰራዊት ጌታ እንዲህ እግዚአብሔር እስራኤል ከግብጽ በወጣ ጊዜ ያኔ እስራኤል ከግብጽ ሲወጣ አማሌቅ በመንገድ እየተቃወመ ያደረገውን ነገር እግዚአብሔር እበቀላለሁ አለ። በቀል ነው ያዘው እግዚአብሔር በልጅ ልጆቻቸው። ያኔ በእስራኤል ላይ አባታቸው አማሌቅ ያደረገውን ነገር ነው በልጆቻቸው ላይ የሚበቀለው። ከዛ ምን አለው? አሁንም ሄደ አለው። እግዚአብሔር ነው የሚለው ባዩ አማሌቅን ምታ አለው። ያላቸውንም ሁሉ አጥፋ፣ ፈጽመ አጥፋ አለው። አትማራቸው፣ በጭራሽ እንዳትምራቸው። ወንዱን እና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለው። የሆነ ነገር እያመጣብኝ ነው። ችግር የለውም። ፐዝል ነው አይደለ? ሙዩ ፐዝል ይመስለኛል። አይ ቲንክ አሮን ነው ምን እንደሆነ እዚህ አይደለም። የኔ ሙዚቃ ምናምን ነው የሚያመጣብኝ። ለኔ እንጃ ምን እንደሆነ። እስቲ ከታች ንገሯት እስቲ ምን እንደሆነ እኮ የሆነ ነገር በልኝ ነገሯት ነገር ባይዘው እንትን ጽሁፉ ምናምን እናንተ ምናምን ራሱ ታዛችሁ ነው የምትታዩ። ኦኬ ኔትወርክ ሊሆን ይችላል። ኔትወርክ በጣም ነው ወይ ስለሆነ እሺ ተናገር፣ ችግር የለውም። ከዘጋም ዘጋ። ስለዚህ አሁን እነዚህ እንግዲህ ያላለው እግዚአብሔር ከዛ አሁን ሳውል ግን ይሄን ማድረግ አልፈለገም። በቃ ያጠፉትን ጥፋት ያለባቸውን በቃ ጠንከር ያሉትን ገደለ። ከዛ በኋላ ለተመረጡትና ለሰቡት ለጥጃዎቹ ለምኖቹ በቃ ራራላቸው። ሕፃናትንም አልገልም አለ። እግዚአብሔር ግን አትራሩላቸው፣ ሁሉንም አጥፋ ነበር ያለው። ከዛ በኋላ ምን አለ እግዚአብሔር? ቁጥር 10 ላይ ልብ አድርጊ። የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷል እና ትእዛዜንም አልፈጸመም እና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ ይላል። ተጸጸትኩ አለ እግዚአብሔር፣ ተጸጸትኩ አለ። ለምንድን ነው የተጸጸተው ሲባል ለምን አላጠፋቸውም ብሎ ማለት ነው። ለምን ራራላቸው? ስለዚህ አንደኛ አንቺ የእግዚአብሔር ነው ብለሽ ስትነግሪኝ የኔ አምላክ እኔ አምላክ ነው ብዬ ማምነው ኢየሱስን ሲያመልከው የነበረው አምላክ ብዬ ማምነው የሚጸጸት ባደረገው ነገር የሚጸጸት አይደለም ብዬ ነው ማምነው። ምክንያቱም አንዱ አምላክ
የሩቅ ሚስጥራትን ሁሉ አዋቂ ነው። ወደፊት ምን ሊከሰት ይችላል የሚለውን ነገር ሁሉ አዋቂ ነው። እኔ ለምሳሌ አንቺ መነንን ብር ልጠይቅሽ እችላለሁ። ለምሳሌ ስለማላቅ ማለት ነው ኪሷ ውስጥ ስንት ይኖራል ብዬ ስለማላቅ አቡ ልጠይቃት አልጠይቃት እያልኩኝ ዝም ብዬ መጥቼ መነን አቡ አንድ 10 ብር አለሽ ታክሲ ፈልጌ ነበር ምናምን ብለሽ ሂዳንተ ለማኝ ድሮም ልመና ችግር አለብህ ምናምን ብትይ በጣም ነው የሚጸጽተኝ። በጣም ነው የሚጸጽተኝ። ለምንድን ነው በቃ አለማወቄ ኪስሽ ውስጥ ያለው ነገር አለማወቄ ነው የሚጸጽተኝ። እግዚአብሔር ለምንድን ነው የሚጸጸተው? ሳኦል ለነሱ እንደሚራራላቸው አያውቅም ነበር ወይ? አንዱ አምላክ የሚጸጸት ነው ወይ? ባደረገው ነገር እንዴት ይጸጸታል? ስላነገስኩት እኮ ነው ተጸጽቶ እያለ ያለው። ምን አለ ባላነገስኩት የሚል ሴንስ ነው ያለው። ደግሞ የሚገርምሽ እዛው ቁጥር 29 ላይ ይወርድና ደግሞ የእስራኤል ኃይል እንደ ሰው የሚጸጸት አይደለም እና አይዋሽም አይጸጸትም አለው ይላል። እዛ ጋር ተጸጸትኩ አለ፣ እዚህ ጋር ደግሞ ድጋሚ እንደ ሰው ልጅ የሚጸጸት አይደለም ማለት አይዋሽም አይጸጸትም ማለት እንዴት ልቀበል? ይሄን እንዴት ልቀበለው እችላለሁ? አንደኛ መጽሐፉ እርስ በርሱም አልተስማማም። እና የግሪክኛው መጽሐፍ ላይ ልብ አድርጊ። ማርቆስ ወንጌልን ላንብብልሽ መጀመሪያ። ማርቆስ ወንጌል ምዕራፍ 16ን ላንብብልሽ። ምን እንደሚል ተመልከች። በጣም የሚገርም ጥቅስ ነው። መንቀጥቀጥና መደንገጥ ይዟቸው ነበርና ምዕራፍ 16 የመጨረሻው ምዕራፍ ቁጥር ስንት? ከቁጥር 9 እንጀምር። ሎንግ ኢንዲንግ ላይ እንጀምርና ከቁጥር 9 እንቀጥል። ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣለት ለመግደላዊት ማርያም ታየ። እሷ ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም። ከዚያም በኋላ ኦ ማይ ጋድ ቴል ሚ ሺዝ ናት አውት